የልቤ ናፍቆት አንተ ስትከብር ማየት ነው ጌታ። እግዚአብሔር ታላቅ ነገርን አደረገልን ደስም አለን። መዝሙረ ዳዊት 126 ከቁጥር 3 ላለፉት 7 ዓመታት በጀርመን ሀገር በፍራንክፈርት አቅራቢያ በሚገኘው በሩሰልስሃይም ከተማ መንፈሳዊ አገልግሎት ስትሰጥ የቆየችው የኬብሮን ኢንተርናሽናል ቤተ ክርስቲያን ባለራዕይና የወንጌል ባላደራ የሆነው የመጋቢ ወንደሰን ታደሰን የመጋቢነት በዓለ ሲመት ምክንያት በማድረግ ታላቅ የምስጋናና የአባቶች የበረከት ፕሮግራም ፍራንክፈርት በሚገኘው በግሪሳይም ዘልባው አዳራሽ አዘጋጅታለች። መጋቢ ወንደሰን ታደሰ ከሊ ዩኒቨርሲቲ በፔንቴኮስታልና ካሪዝማቲክ ቲዮሎጂ የማስተርስ ዲግሪውን የተቀበለ ሲሆን በጁላይ 10 ማለትም አርብ ምሽት የቢኤፍቢ ፕሬዝዳንት በሆኑት በፓስተር ፍሪድ ሄልም አማካኝነት የዋና የመጋቢነት የፓስቶሪያል ሹመት በይፋ ይረከባል። በመቀጠልም በጁላይ 11 ዕለተ ቅዳሜ ከተለያዩ አብያተ ክርስቲያናት የተውጣጡ ፓስተሮች፣ አገልጋዮች፣ የአምልኮ መሪዎች ማለትም የኬብሮን የአምልኮ መሪዎች፣ የአዲስ ኪዳን ቤተ ክርስቲያን የአምልኮ መሪዎች፣ ከተለያዩ አብያተ ክርስቲያናት የተጋበዙ ሶሎ መዘምራንና ሳልሚስ ባንድ በጋራ በመሆን በአምልኮ ያገለግሉናል። በመሆኑም በጀርመን የተለያዩ ከተሞች የምትገኙ አገልጋዮችና ምዕመናን በሙሉ በዕለቱ ከቀኑ 12 ሰዓት ጀምሮ እስከ 20 ሰዓት በጀርመን ፍራንክፈርት በሚገኘው በዘልባው አዳራሽ በመገኘት አብረን እግዚአብሔርን ከፍ እንድናደርግ ጌታን እንድናመልክና እንድንባረክ የኬብሮን ኢንተርናሽናል ቤተ ክርስቲያን በታላቅ አክብሮት ትጋብዛችኋለች። ኑ አብረን ጌታን እናምልክ። እግዚአብሔር በኃይሉ ታላቅ ነገር ያደርጋል። ሁላችሁም ተጋብዛችኋል። Heavenly Father, this is a sacred moment. We stand on holy ground in this institution. These men and women that are here today are not here by chance. You sent them here. They're called and they've been chosen by your Spirit. From the classrooms, we send them to the four corners of this earth. You have prepared them for such a time as this. Heavenly Father, strengthen their hands to work. Strengthen their hearts to bear burden. Strengthen their feet for the journey that is ahead, and give divine leading and guiding and direction. Use their mouth, speak through them. Use their ears to hear your voice. As a body of believers, we commission them. We commission them in the name of the Father and the Son and the Holy Ghost. We send them into the harvest field. May they preach the word. May they love people unconditionally. May they walk in humility. And may they carry the fire of revival.